ሕይወትህን በአዲስ መልክ እንድታይ የሚያደርግ የአስደናቂ ምስጢር። ሀብታሙ ድሃውና አብዱ የተረዱት እውነት። አንድ ሀብታም ሰው በመስኮቱ ሲመለከት አንድ ድሃ ሰው ከቆሻሻ መጣያ ውስጥ ሲለቅም አየና ድሃ ባለመሆኔ እግዚአብሔር ይመስገን ሲል ተነፈሰ። ድሃው ሰውዬ ደግሞ መንገድ ላይ የሚረብሽ አንድ እብድ ተመልክቶ እብድ ስላልሆንኩ ምስጋና ለፈጣሪ ይሁን ብሎ አለፈ። እብዱ ሰውዬ በበኩሉ በሽተኛ የጫነ አምቡላንስ ሲያልፍ ሲያይ በሽተኛ ስላልሆንኩ ክብር ለእግዚአብሔር ይሁን በማለት ተገረመ። በመጨረሻም በሆስፒታል ያለው በሽተኛ አስክሬን ወደ በረዶ ቤት ሲወሰድ ሲያይ በሕይወት ስላለው ሺህ ጊዜ ይመስገን ሲል በጸጥታ አመሰገነ። እግዚአብሔርን ማመስገን የማይችለው የሞተ ሰው ብቻ ነው። አንተስ ዛሬ ስለተሰጡ በረከቶች፣ ስለ ሕይወት ስጦታና ስለ ሌላው ውብ ቀን እግዚአብሔርን ለምን አታመሰግንም? ሕይወት ምንድን ናት? ሕይወትን በተሻለ ሁኔታ ለመረዳት 3 ቦታዎች መሄድ አለብህ። ሆስፒታል፣ ወህኒ ቤትና መቃብር። ሆስፒታል ውስጥ ከጤና በላይ የሚያምር ነገር እንደሌለ ትረዳለህ። ወህኒ ቤት ውስጥ ነፃነት እጅግ ውድ ነገር እንደሆነ ታያለህ። መቃብር ቦታ ደግሞ ሕይወት ምንም ዋጋ እንደሌላት ትገነዘባለህ። ዛሬ የምንረግጠው መሬት ነገ ጣሪያችን ይሆናል። የሚያሳዝን እውነት፣ ሁላችንም የመጣነው ባዶ እጃችንን ነው፣ የምንሄደውም ባዶ እጃችንን ነው። ስለዚህ በትሕትና እንኑር። ዛሬን ስላየን ብቻ ፈጣሪን እናመስግን። ምክንያቱም ነገ መኖራችንን እርግጠኛ ባንሆንም ዛሬን መባረካችን ግን የታመነ ነውና ለዚህም ነው